ትልቁ የአላህ ስም ማን ነው? ኢስሙላህ አልአዕዘም የሚባለው ማለት ነው። በዚህ ስሙ ተጠይቆ ምንም ነገር እምቢ አይልበትምና የተጠየቀው ነገር ደግሞ ይሰጥበታል የተባለው ስሙ ማን ነው? ዛሬ የምንመለከተው ኢንሻአላህ ይህንን ነው። ቪዲዮ ጠቃሚ ስለሆነ ደግሞ 5 የቢያንስ ኮፒ ሊንክ አድርጉት። ጀዛኩሙላሁ ኸይረን። ከብዙ ዘገባዎች ውስጥ አንዱ ነው የምነግራችሁ፣ ትክክለኛ የሆነ ዘገባ ማለት ነው። አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም ወደ መስጂድ ገቡ። ሲገቡ አንድ ሰሃባ ይህንን ዱዓ ሲያደርግ ሰሙት። ዱዓውም ይህ ነው። አማርኛውን ስክሪንሾት አድርጉት ይጠቅማቸዋል። አላሁመ ኢኒ አስአሉከ ቢአነ ለከል ሐምዱ ላ ኢላሃ ኢላ አንተ ወሕደከ ላ ሸሪከ ለክ አልመናን በዲዑ ሰማዋት ወልአርድ ዙል ጀላሊ ወልኢክራም። እስክሪንሾት አድርጉት። ከዛ ረሱል ምን አሉት? ለቀድ ሰአልተ አላህ ቢስሚሂል አዕዘም ማለት አላህም በእርግጥም በትልቁ ስሙ ጠራሁ። በዚህ ስሙ ተጠርቶ እምቢ የማይልበትና የተጠየቀው ነገር ደግሞ የሚሰጥበት በሆነው ስሙ ጠየቀው ብለው አሞገሱት ማለት ነው። ሌላው ሙፍረድ በሆነ በነጠላ ስሙ ደግሞ ራሱ አላህ የሚለውና ያ ሐዩ ያ ቀዩም የሚለው ዘገባ መጥቶልናል ማለት ነው። አላህ ዱዓችንን መቅቡል ያደርግልን። ቪዲዮን ሴፍ አድርጉት። ሰላም አለይኩም።